ጉዟችን የሚጀምረው በኢትዮጵያ ቀዳሚ በሆነውና በተፈጥሮ ጸጋ በታደለው አዋሽ ብሔራዊ ፓርክ ነው። ከአዲስ አበባ በ250 ኪሎ ሜትር ርቀት ላይ የሚገኘው የአፋር ድምቀት አዋሽ ብሔራዊ ፓርክ። በዚህ ስፍራ ተፈጥሮ የራሷን ክብር ዘበኛ ያቆመች ይመስላል። ወንዙ በኃይል ክንዱ ድንጋዮቹን እየሰነጠቀ በነጭ አረፋ የተላበሰ ካባውን እያወዛወዘ ወደ ጥልቁ ገደል ሲወረወር የሚፈጥረው ድምፅ ተራ ጩኸት አይደለም፣ የምድሪቱ የልብ ትርታ እንጂ። እዚህ የግርማው አፋፍ ላይ ቆመው ሲመለከቱ የውሃውን አስፈሪ ኃይል፣ የተፈጥሮ ረቂቅ ሰላም በአንድ ላይ ተቃቅፈው ሰውን ከራሱ ጋር ያስታርቃሉ። ጉዟችንን ቀጥለን ወደ ሰፊው ሜዳ ስናቀና አይናችን ማለቂያ የሌለው የሚመስል የወርቃማውን ሳር ባህር ይቃኛል። በዚህ የተፈጥሮ መድረክ ላይ የፓርኩ እውነተኛ ባለቤት ግርማ ሞገስ ያለው ሳላ ብቅ ይላል። ረጅም ቀንዶቹ እንደ ሁለት ስለታማ ሰይፎች ወደ ሰማይ አቅንቶ በኩራት ሲራመድ ተፈጥሮ በራሷ እጅ ዘውድ የጫነችለት ይመስላል። በዚሁ ምድር ላይ ሌላው የምድረ በዳው ጌጥ ሰጎን እንደ በረሃ ፈረሰኛ ሜዳውን በኩራት ሲቀስፈው ማየት ለአይን ድግስ ነው። ጥቁርና ነጭ ቀለማት የተካኑባቸው የሜዳ አህዮችም በሳቫናው መድረክ ላይ የሚንቀሳቀሱ ህያው ስዕሎች ይመስላሉ። አዋሽም ሰማይ ቢሆን ከ450 በላይ በሚሆኑ የአዕዋፋት ዝርያዎች በዜማና በቀለማት ርጭት የታጠበ የፈጣሪ ጥበብ ነው። አሁን የአዋሽን አረንጓዴ ሰላም ተሰናብተን ወደ ሰሜን ወደ ሚስጥራዊ የዳናኪል ዝቅተኛ ጉዟችንን እንቀጥላለን። በመስኮታችን የሚታየው መልክዓ ምድር በየደቂቃው ቆዳውን እንደሚቀያየር እባብ ይለዋወጣል። አረንጓዴው ሳር እየደበዘዘ ረጃጅም ዛፎች ቦታቸውን ለቁጥቋጦዎችና ለደረቅ በረሃ እየቆዩ ምድሪቱ ወደ ወርቃማና አመዳማ ቀለም ትቀየራለች። ከባህር ጠለል በታች ወደሚገኘው ጥልቁ የዓለም ክፍል ስንወርድ አየሩ እንደ ቶን ሰዓት ይፋጃል። በዚህ ጸጥታ በሰፈነበት በረሃ መሃል የሚታዩት አልፎ አልፎ የሚጓዙ የግመሎች ተጓዥ የበረሃ እውነተኛ ጀግኖች ናቸው። ይህ የጉዞ ለልብ ድካሞች አይደለም፣ ጽናትና የጀብዱን ጥሪ ሰምተው ወደ ምድር ማህፀን ለሚዘልቁ ብቻ እንጂ። ወደ ዳናኪል በረሃም ብርት ስንዘልቅ ሳይንስና ተረት የሚገናኙበት ምድር ይከፈታል። ዳሎል ላይ ስትቆሙ አይናችሁን ማመን ይከብዳችኋል። መሬቱ ቀለማት ተኳኩሏል። ይህ ተፈጥሮ በራሷ ላብራቶሪ ውስጥ ሰራችውና ለሰው ልጅ እይታ ያበረከተችው ድንቅ የጥበብ ስራ ነው። ጉዟችንን ወደ ኤርታሌ እንቀጥላለን። የሚጨሰው ተራራ በጨለማ ውስጥ ወደ ተራራው ጫፍ ስትወጡ የመሬቱ ውስጥ ትንፋሽ ይሰማችኋል። ቀዩ እሳት እንደ ባህር ማዕበል ሲንተከተክ ሲገላበጥ ማየት የምድርን የልብ ትርታ እንደ መንካት ይቆጠራል። በዚህ ገሃነማዊ ሙቀት ውስጥ ግን ህይወት አለ። የአፋር ህዝብ ነጩን ወርቅ ወይም ጨውን ጭነው በሺዎች ከሚቆጠሩ ግመሎች ሲጓዙ ማየት የታሪክን ፊልም ወደ ኋላ የመለሱ ያህል ይሰማዎታል። እንግዲህ የአፋር ምድር ገጸ በረከቶች የሆኑትን እነዚህ ሁለት ድንቅ ዓለማት በአንድ ላይ ተመልክተናል። ከአዋሽ ፏፏቴ ነጭ አረፋ እስከ ኤርታሌ ቀይ እሳት ኢትዮጵያ በተፈጥሮ ብሩሽ የተሳለች ሕያው ተአምር መሆኗን እነዚህ ስፍራዎች ምስክር ናቸው። ይህንን ጉዞ ከኛ ጋር ስለተጓዛችሁ ከልብ እናመሰግናለን። እናንተስ የኛው ስፍራ ይበልጥ ማርኳችሁ? የአዋሽ ጸጥታ ወይስ የኤርታሌ ግለት? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ለሌሎች አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ድንቅ ስፍራ ይዘንላችሁ እስክንመጣ በሰላም ቆዩን። ኢትዮጵያ ለዘላለም ትኑር።